ቪዲዮአችሁ በጣም ቆንጆ ሆኖ ለቪዲዮአችሁ በጣም እየተጨነቃችሁ ነገር ግን በተምኔላችሁ ምክንያት ቪዲዮአችሁ እየታየ ያልሆናችሁ ሰዎች በዛሬው ቪዲዮ ትክክለኛ መፍትሄውን ታገኛላችሁ ብዬ አስባለሁ። እነዚህን 5 ትሪኮች የምትጠቀሙ ከሆነ በእርግጠኝነት ቪዲዮአችሁ ቫይራል እንደሚወጣ አትጠራጠሩ። ተምኔል እንደሚታወቀው በጣም ለዩቲዩብ ቻናላችን በጣም ትልቅ አስተዋጽኦ አለው። ተምኔላችን የሚያምር ከሆነ ሰዎች 30% ክሊክ የማድረግ እድላቸው በጣም ሰፊ ነው። መጀመሪያ ዩቲዩባችሁን ከመክፈታቸው ቪዲዮአችሁን ከማየታቸው በፊት መጀመሪያ እናንተን የሚያዩት በተምኔላችሁ በኩል ነው። ተምኔላችሁ ስለ ቪዲዮአችሁ በደንብ መናገር አለበት። ስለዚህ ተምኔላችሁን እንዴት ነው ቆንጆ አድርጋችሁ ብዙ ሰዎች ሊያዩላችሁ የሚችሉት የሚለውን በዛሬው ቪዲዮ በደንብ አድርገን ለማየት እንሞክራለን። እስከ መጨረሻው ድረስ ተከታተሉ። እስካሁን ድረስ የሳምራ ዩቲዩብ ቻናልን እያያችሁ ሰብስክራይብ ያላደረጋችሁ ሰዎች አሁንም ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። የተምኔል ጉዳይ እንደ ቀልድ የሚታይ ጉዳይ አይደለም። ተምኔላችን የማያምር ከሆነ ተምኔላችን ቆንጆ ካልሆነ ሰዎች ገብተው የዩቲዩብ ቻናላችንን ሊመለከቱት አይችሉም። ስለዚህ ተምኔላችሁ ቆንጆ እንዲሆን የምትፈልጉ ከሆነ ተምኔላችሁ እንዲያምር የምትፈልጉ ከሆነ ከታች የምነግራችሁን 5 ቁልፍ ነገሮች መከተል አለባችሁ ብዬ አስባለሁ። ዩቲዩባችሁ በጣም ቆንጆ ሆኖ ቪዲዮአችሁ በጣም ቆንጆ ኤዲቲንጋችሁ ኮንተንታችሁ በጣም ቆንጆ ሆኖ ቪዲዮአችሁ ቫይራል እየወጣ ካልሆነ ምናልባት የዩቲዩብ ተምኔላችሁ የምትሰሩት ተምኔል የሚታይ የሚያጓጓ አይደለም ወይም ደግሞ ተምኔላችሁ እነዚህን 5 ነገሮች አላሟላም ማለት ነው። ስለዚህ እነዚህን 5 ነገሮች ካሟላ በእርግጠኝነት ተምኔላችሁ ቆንጆ ከሆነ ቪዲዮአችሁ በፍጥነት የምትፈልጉትን አይነት ኢንጌጅመንት ያገኛል ማለት ነው። ስለዚህ እነዚህን 5 ነገሮች በሚገባ ሰምታችሁኝ ካደረጋችሁ በእርግጠኝነት ቪዲዮአችሁ ላይ ትልቅ ለውጥ ታያላችሁ ማለት ነው። የመጀመሪያው ተምኔላችሁ እንዲታይ ከሚያደርገው ነገር ምንድነው? ክሎዝ አፕ ፎቶ፣ ከወገባችሁ በላይ ፎቶ መጠቀም ማለት ነው። በጣም ብዙዎቻችሁ የምትሳሳቱት ስህተት በጣም ረጃጅም የሆኑ ሰዎች በቀላሉ ሊያዩቸው የማይችሉ ተምኔሎችን ትሰራላችሁ። ስለዚህ አንድ ተምኔል ማሟላት ካለበት ነገር አንዱ በጣም ትልቁና ዋነኛው ነገር ክሎዝ አፕ የሆነ ፎቶ መጠቀም ማለት ነው። ከአንገታችሁ በላይ የሆነ ፎቶ መጠቀም። ያንን ፎቶ ስትጠቀሙ ለሰዎች ቶሎ ፊታችሁ ይታያል፣ ሪአክሽናችሁ በቀላሉ ቶሎ ይታያል ማለት ነው። ለዚህ ምሳሌ የሚሆን በጣም ትልልቅ ዩቲዩብ ቻናል ትልልቅ ሰብስክራይበር ያላቸው ከ3 ሚሊዮን ከ4 ሚሊዮን በላይ ሰብስክራይበር ያላቸው የዩቲዩብ ቻናሎችን ማየት እንችላለን ማለት ነው። ስለዚህ እነዚህን ዩቲዩበሮች ስናይ በደንብ ክሊክ ያደርጓቸዋል ማለት ነው። ስለዚህ ምሳሌ የሚሆነው በጣም ዩቲዩብ ላይ ታዋቂ የሆኑ ሰዎች ዩቲዩብ ላይ በደንብ የሚሰሩ ሰዎች ከኢትዮጵያ እንኳን እነ ዮናስ ሞን እነ እሸቱን ማየት እንችላለን ማለት ነው። ምሳሌ ማድረግ እንችላለን ማለት ነው። ምክንያቱም እነሱ የሚለቋቸው ተምኔሎች ከወገብ በላይ የሆኑ ክሎዝ አፕ የሆኑ ፎቶዎችን ክሎዝ አፕ ፎቶ ነው የሚጠቀሙት። እነ ዮናስ ሞን ማየት እንችላለን፣ እነ ኪሩቤል አህዱን ማየት እንችላለን፣ እንዲሁም ደግሞ እሸቱን ማየት እንችላለን ማለት ነው። ከሚሊየን በላይ ፎሎወር ያላቸው እንዲሁም ከ100,000 በላይ ፎሎወር ያላቸው ዩቲዩበሮችን ማየት እንችላለን ማለት ነው። እንዲሁም ደግሞ ከውጭ ሀገር እነ ሚስተር ቢስትን ማየት እንችላለን። በጣም ብዙ ሚሊየን ፎሎወር ያላቸው ሰዎች ክሎዝ አፕ የሆነ ፎቶ ይጠቀማሉ ማለት ነው ለተምኔላቸው። ስለዚህ ይሄንን ቴክኒክ ብትጠቀሙት ሞር ተምኔላችሁ ክሊክ እንዲደረግ ትልቅ አስተዋጽኦ አለው ማለት ነው። ሌላኛው ደግሞ ዩዝ ቢግ ኤንድ ቦልድ ቴክስት ማለት ነው። ያ ማለት ምን ማለት ነው? በጣም ትልልቅ የሆኑ እና ደግሞ በጣም ግልጽ የሆኑ አጭር የሆኑ አስደንጋጭ የሰውን ኢሞሽን የሰውን ሀሳብ ሊሰርቁ የሚችሉ ቃላቶችን መጠቀም ማለት ነው። ከነዛ ውስጥ የምትጠቀሟቸውን ቃላቶች ስትጠቀሙ የምትጽፏቸው ነገሮች ስትጽፉ በጣም ትልልቅ ሆነው እና ደግሞ ቦልድ ሆነው መጻፍ አለባቸው ማለት ነው። እነዚህ ቃላቶች በጣም አጭር መሆን አለ። ይሄን ተምኔል ስትከፍቱት ያያችሁት ነገር ምንድነው? አትራክት ያደረጋችሁ ነገር ምንድነው? እንዲሁም ተምኔል ላይ የምትጠቀሙት ቴክስት በጣም ወሳኝነት አለው። ያን ቴክስት ስትጽፉ በጣም አጭርና ግልጽ አርጋችሁ ቦልድ አርጋችሁ ጻፉት፣ ተለቅ አርጋችሁ ማለት ያ ሰዎች በቀላሉ አይተውት ክሊክ እንዲያደርጉት ያረጋቸዋል ማለት። ለምሳሌ እንደዚህ አይነት ወንድ አትሁኑ፣ ከእንደዚህ አይነት ሰዎች ራቁ፣ ለምንድነው ከዩቲዩብ ያጠፋሁት፣ ብቻ እንደዚህ አይነት ተምኔሎችን በተደጋጋሚ እናያለን። እነዚህ ተምኔሎች ይሄን ካረጋችሁ ምንድነው ማድረግ ያለባችሁ? ሁለተኛ እንደዚህ አታደርጉ፣ ትሪገር የሚያደርጓችሁ ጥያቄ የሚፈጥሩባችሁ ነገሮች በጣም ብዙ ዩቲዩበሮች ሲጠቀሙ ታያላችሁ። የዩቲዩብ ተምኔላችሁ ላይ ቴክስት ጽፉ በጣም ትንሽ ከሚሆን በጣም ግልጽ የሆነና በጣም ትልልቅ የሆነ ጽሁፍ ብትጠቀሙ ይመከራል ማለት። ለምሳሌ
እነዚህን ተምኔሎች ማየት በቂ ነው ማለት። ሶስተኛው ብራይት ባክግራውንድ እና ሲምፕል ከለር ነው። ይሄ ምንድነው? ባክግራውንዳችሁ ላይ ከናንተ ፎቶ ጋር ለምሳሌ ፎቶአችሁ በጣም ብዙ ጊዜ የሚመከረው ፎቶአችሁ ብቻውን ተቆርጦ እንዲወጣ ነው የሚመከረው። ይሄ በራሱ ሰዎች ክሊክ እንዲያደርጉት ያደርጋል። እናንተና ባክግራውንዳችሁ በጣም የተለያያችሁ መሆን አለባችሁ። ከባክግራውንዳችሁ እናንተ መጉላት መቻል አለባችሁ ማለት ነው። ስለዚህ የምትጠቀሙትን ባክግራውንድ ደግሞ ሞር ደመቅ ያለ ቢሆን ይመከራል ማለት ነው። ሰዎች ቶሎ አትራክት እንዲያረጋቸው። በተምኔሎች ላይ ከለሮች የራሳቸው ኢምፓክት አላቸው። ስለዚህ ለምሳሌ ብዙ ተምኔሎችን ታዩ የለ ቢጫ፣ ቀይ፣ ሰማያዊ በጣም ደማቅ የሆኑ ፐርፕል ምናምን ነው የሚጠቀሙ ሰዎች ወይ ደግሞ በጣም ነጭ ብዙ ጊዜ ደግሞ ቢጫ ነው የሚጠቀሙት ወይ ደግሞ ኦሬንጅ በጣም ደመቅ ያለ ጥቁርም ከሆነ ደግሞ በጣም ፈካ ያለ ፎቶ ምናምን ይጠቀማሉ ማለት ነው። ያ በራሱ የሆነ ኢምፓክት ስላለው ሰዎች ስክሮል ቶሎ ያያረጉት ምክንያቱም ከለሩ ይጠራቸዋል፣ ይስባቸዋል። ከለሩን አይተው ከዛ ወዲያውኑ ተምኔል ላይ የተጻፈውን ነገር ያያሉ ማለት ነው። ስለዚህ ተምኔላችሁ ላይ የምትጠቀሙት ከለር ባክግራውንዱ ላይ የምትጠቀሙት ከለር በጣም ወሳኝነት አለው ማለት ነው። ዋና የሆናችሁት እናንተ እስከሆናችሁ ድረስ እናንተን የሚያጎላ ባክግራውንድ ከለር መጠቀም አለባችሁ ማለት ነው። የዩቲዩብ ተምኔላችሁ ቆንጆና አሪፍ እንዲሆን። ሌላኛው አራተኛውና ወሳኙ ነገር ምንድነው? show your emotion። በጣም ብዙ ተምኔሎች ላይ የምታዩት እንደዚህ ሲሉ ወይም እኔ ምለቃለው ወይ ደግሞ እንደዚህ ተገርሞ ቁጭ ሲሉ ወይ አፋቸውን ከፍተው እንደዚህ ይዘው ወይ ጉድ ወይ ደግሞ እየሳቁ የሆነ ነገር ይዘው እየጎተቱ ምናምን ታያላችሁ። ያ በራሱ ለዩቲዩብ ቻናሉ ሰዎች አይተውት በቃ እንዲጓጉ ያደርጋቸዋል። የሆነ በቃ ምንድነው ይሄ ነገር ምንድነው የሰሩት ብለው ያደርጋቸዋል ማለት ነው። ስለዚህ ዩቲዩብ ቻናላችሁ ተምኔላችሁን ፎቶ ስትነሱ በጣም ሪአክሽናችሁ ያንን ቪዲዮ መግለጽ አለበት። ሰዎችን የመከልከል አይነት ሪአክሽን ወይ የመፍራት አይነት ሪአክሽን ማሳየት አለባችሁ ማለት ነው። ያንን ቪዲዮ ሊገልጽ የሚችል አስገራሚ ነገር ከሆነ ደግሞ ወይ አፋችሁን ከፍታችሁ በጣም ኤክሳይትድ ሆናችሁ ያንን ፎቶ መነሳት አለባችሁ ማለት ነው። ሰዎች ቶሎ ክሊክ እንዲያረጓችሁ የናንተ ሪአክሽን አይተው ምንድነው ያስገረማቸው ምንድነው የገረማቸው። ተምኔላችሁ ላይ የምትነሱት ፎቶ ኢሞሽናችሁ በደንብ ቫልዩ አለው ማለት ነው ለተምኔላችሁ። ስለዚህ የተምኔል ፎቶ ስትነሱ ይሄንንም ከግምት ውስጥ አስገቡ። ሪአክሽናችሁ በደንብ ያንን ቪዲዮ መግለጽ አለበት ማለት ነው። አምስተኛና የመጨረሻው ነገር ደግሞ የምትጠቀሙትን ወርድ የምትጠቀሙትን ቃል በደንብ መምረጥ አለባችሁ ማለት ነው። ያንን ቪዲዮ በደንብ መግለጽ ሰዎችን ወይ ጥያቄ ሊፈጥርባቸው ይገባል ወይ ሊያስደነግጣቸው ይገባል ወይ ምንድነው ይሄ ነገር ብለው ሊያስጨንቃቸው ይገባል ማለት ነው ተምኔላችሁ። ይሄን ነገር በጭራሽ እንዳታረጉት። ይሄን ነገር ካረጋችሁ እንደዚህ ይሆናል ወይም ደግሞ ከዛሬ ጀምሮ ይሄን ቪዲዮ ካያችሁ በኋላ ይሄንን አይነት ለውጥ ራሳችሁ ላይ ታያላችሁ። ብቻ ሰዎችን ሊያስደነግጥ ጥያቄ ሊፈጥርባቸው የሚችል ወይም ደግሞ በጣም ሊያስደስታቸው ኢሞሽናቸው ሊነካ የሚችል ቃል መምረጥ አለባችሁ ማለት ነው ለዩቲዩብ ተምኔላችሁ። ይሄ በደንብ ሊታሰብበት ይገባል ማለት ነው። ስለዚህ እነዚህ ነገሮች ካስተካከላችሁ በሚገባ እንደ ድሮ ቆንጆ ቪዲዮ ሰርታችሁ ቆንጆ ቪዲዮ ተጨንቃችሁ ኤዲት አድርጋችሁ ሰዎች ቪዲዮአችሁን ክሊክ ሳያረጉት አልፉም ማለት ነው። ይሄ በጣም ትልቅና ወሳኝ ነገር ነው ለዩቲዩብ ቻናል። ይሄ ቪዲዮ እንደተጠቀማችሁ በጣም አድርጌ ተስፋ አረጋለሁኝ። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ለቻናሌ አዲስ የሆናችሁ ሰዎች አሁንም ሰብስክራይብ ማድረጋችሁን እንዲሁም ደግሞ አዲስ ቪዲዮ ስለቅ እንዲደርሳችሁ የኖቲፊኬሽን ቢሏን መጫናችሁን አትርሱ። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ ሰላም።